ሰሞኑ ትወገዳለህ እያሉ ይሄው 10 ዓመት አስቆጥሬያለሁ። እኔ መቼ ነው የሚወገደው እያልኩ ግራ ነው የገባኝ። የተቃጠለውን አውጥቴ ፍሬሹን የምትቀበለው በርሱ ነው። ትንፋሽን የሚቆጣጠረው የናዝረቱ ኢየሱስ ነው። አንገት አቀርቅሬ ክንፍ እንደተሰበረ ዶሮ አትሄድም ከዚህ በኋላ። የእግዚአብሔር ሰራዊት ነህ አንተ። የኢየሱስ ክርስቶስ አምባሳደር ነሽ። የኢየሱስ ክርስቶስ ተወካይ ናችሁ። የኢየሱስ ክርስቶስ አፈቀላጤዎች ናችሁ። ስለ ኢየሱስ እንድትናገሩ የተጠራችሁ ናችሁ። ይህንን እውነት ለመናገር ካናዳ ገብቼ እጅ መስጠት አለብኝ? ነፃነት ባለበት ሀገር መናገር አለብኝ? ላብቶ ለቡ ጀሞ ሆኜ እናገራለሁ። እንደ እብድ ነው የምናገረው። አጀንዳችን ሃይማኖት የማስቀየር አጀንዳ አይደለም። ሰው ኢየሱስን እንዲያውቅ ብቻ ነው። ያለ መንፈስ ቅዱስ ኢየሱስ ጌታ ነው ማለት አይቻልም። አንዳንዶቻችሁ ኢየሱስን መመስከር ትፈልጋላችሁ። እዚህ ጋር ሲደርስ እዚህ ላይ ብቻ ነው የሚያዘው አይደለ? ከዚህ ከጥፍራችሁ ጀምሮ ውርር ያርግና አታወራም። ይሄ የሚሰበረው መንፈስ ቅዱስን ስትቀበል ነው። የመንፈስ ቅዱስን ኃይል ኮኔክት ስታደርግ ይፈነዳል። ትናገራለህ ሳትፈራ፣ ትመሰክራለህ ሳትፈራ። ለሁሉም ሰው ኢየሱስ ጌታ ነው ትላለህ። ከብዙ